ሴት ቲዮሪ ስለ ሴት ነው የምናየው በዚህ ቶፒክ። ዘ ኮንሰፕት ኦፍ ኤ ሴት ዘ ተርም ሴት ኢዝ አን አንዲፋይንድ ተርም ጀስት አስ ኤ ፖይንት ኤንድ ኤ ላይን አር አንዲፋይንድ ተርምስ ኢን ጂኦሜትሪ። ሴት የሚለው ቃል የሆነ ዲፋይንድ የሆነ አይደለም ወይንም የሆነ ትርጉም ያለው ነገር አይደለም። አሁን ለምሳሌ ዶት ወይንም ፖይንት ትርጉም እንደሌለው፣ ላይን ዲፋይን ማድረግ እንደማይቻለው ይሄም ሴት የሚለው ቃል አንዲፋይንድ ተርም ነው። However, the concept of a set permeates every aspect of mathematics. ግን የሴት ኮንሰፕት ደግሞ ወይንም የሴት ሐሳብ ማቴማቲክስ ውስጥ ያለ ነው በስፋት። ሴት ቲዮሪ አንደርላይንስ ዘ ላንጉጅ ኤንድ ኮንሰፕትስ ኦፍ ሞደርን ማቴማቲክስ። የዘመናዊው ማቴማቲክስ መሰረት ነው ይሄ ሴት ቲዮሪ። The term set refers to a well-defined collection of objects that share a certain property or certain properties. ያው ሴት ስንል ስብስብ እንደማለት ነው። ያ ማለት ዌል ዲፋይንድ የሆኑ ነገሮች ስብስብ ነው ወይንም ኦብጀክቶች ስብስብ ነው። ተመሳሳይ ባህሪ ያላቸው ሊሆን ይችላል። ተመሳሳይ ባህሪ ሼር የሚያደርጉ ነገሮች ስብስብ ነው። The term well defined here means that the set is described in such a way that one can decide whether or not a given object belongs in the set. ያው well defined በስርዓት የተቀናጁ ወይንም well defined ሲባል ምንድነው የሆነ ሰው ያንን ሴት አይቶ እዛ ውስጥ ያለው ኦብጀክት እዛ ስብስብ ውስጥ መግባት አለበት የለበት የሚለውን ነገር ማወቅ ይችላል ማለት ነው። ስለዚህ መግባት ያለባቸው ነገሮች ናቸው የሚገቡት እዛ ሴት ውስጥ። ዝም ብሎ በዘፈቀደ ይሄም ያም አይገባም። ስለዚህ ለዛ ነው ዌል ዲፋይንድ ነው የተባለው። if A is a set then the objects of the collection A are called the elements or members of the set A። ለምሳሌ A ሴት ቢሆን እዛ ውስጥ ያሉ ኦብጀክቶች አሉ። እዛ ስብስብ A የሚባል ስብስብ ውስጥ ያሉ ኤሌመንቶች ወይንም ኦብጀክቶች members የኤ members ወይንም የኤ አባላት በመባል ይታወቃሉ። if x is an element of the set A ለምሳሌ x የስብስብ A አባል ከሆነ an element አባል ከሆነ እንዴት ይጻፋል? x is an element of A x የኤ አባል ነው። if x is not an element of the set A x የኤ አባል ካልሆነ እንዴት ይጻፋል? x is not an element of A ተብሎ ይጻፋል። As a convention, we use capital letters to denote the names of sets and lowercase letters for elements of a set. ያው እንደ ስምምነት ሴቱን ለማሳየት ስብስቡን ለማሳየት ካፒታል ሌተር እንጠቀማለን። ውስጥ ያሉትን መንበሮች ለማሳየት ደግሞ ስሞል ሌተሮችን እንጠቀማለን። Note that for each object x and each set A, exactly one of x an element of A or x not an element of A but not both must be true። እና ለሁሉም ኦብጀክቶች ለምሳሌ x የሚባሉ ኦብጀክቶች ቢኖሩ እንዲሁም ሴት A የሚባል ስብስብ ቢኖር ያው ካፒታል ነው። ይሄ ኦብጀክት ውስጥ ያለው ስለሆነ ነው ስሞል የሆነው። እና ምን ሊሆን ይችላል? ያ x an element of A ሊሆን ይችላል ወይንም የA አባል ሊሆን ይችላል ወይንም የA አባል ላይሆን ይችላል። ያ x የA አባል ሊሆን ይችላል ወይ ላይሆን ይችላል። ግን ሁለቱንም በአንድ ጊዜ መሆን አይችልም። ወይ አባል ይሆናል ወይ አይሆንም እንጂ አባል ሆኖ አባል ማይሆን እንደዛ ላይ አይሆንም። description of sets ሴቶችን እንዴት እንገልጻለን? sets are described or characterized by one of the following four different ways። ከአራቱ በአንድ መንገድ ነው ሴትን ወይንም ስብስቦችን የምንገልጸው። አንደኛ ቨርባል ሜተድ ነው። ይሄ በቃል ነው ወይንም በወርድ ነው። in this method an ordinary English statement with minimum mathematical symbolization of the property of the elements is used to describe a set። በዚህ ጊዜ ስብስቡን ለመግለጽ የእንግሊዘኛ አረፍተ ነገር ተጠቅመን ወይንም ስቴትመንት ተጠቅመን ነው። ብዙም የሂሳብ ሲምቦሎችን ምልክቶችን ሳንጠቀም ነው። ቨርባል ነው ስሙ እንደሚለው ንግግር በቃል ተጠቅመን ነው። actually the statement could be in any language። ያው በእንግሊሽ ብቻ ሳይሆን በማንኛውም ቋንቋ በአማርኛም በየትኛውም ቋንቋ ሊሆን ይችላል። በቋንቋ ስብስቡን ስንገልጽ በስቴትመንት በአረፍተ ነገር ነው የምንገልጸው። ለምሳሌ ኤግዛምፕል the set of counting numbers less than 10 ከ10 የሚያንሱ መቁጠሪያ ቁጥሮች። ይሄ አሁን ሴት ነው። በምንድን ነው? በስቴትመንት ነው የተጻፈው። ይሄ ማለት ይሄ ሴት ምንን ነው የሚያሳየው? ከ10 የሚያንሱ መቁጠሪያ ቁጥሮች። መቁጠሪያ ቁጥር ከስንት ነው የሚጀምረው? ከአንድ። ይሄን አሁን በሴት እንደዚህ ስንጽፍ 1 2 3 4 5 6 7 8 9 ከ10 የሚያንሱ መቁጠሪያ ቁጥሮች። ይሄንን ሴት የፈለግነውን ቁጥር መስጠት እንችላለን ወይንም ፊደል መስጠት እንችላለን። ይሄ ሴት B ኢኳል ቱ ይሄ ነው። ይሄንን ነው እዚህ ጋር በስቴትመንት የጻፈው። ሴት በቨርባል ሜተድ እንዲህ ይጻፋል። ሌላ the set of letters in the word አዲስ አበባ። አዲስ አበባ በሚለው ቃል ውስጥ ያሉ ፊደላት ስብስብ። ስለዚህ ለመጀመሪያ ምንድነው አሁን በዚህኛው መልክ ለመቀየር ሌተርስ የሴቱን ስም ኤል እንበለው ኤል ኢኳል ቱ
ከዛ እንዲህ እንከፍታለን። አዲስ አበባ በሚለው ውስጥ ማን አለ? ኤ አለ። እንግዲህ ውስጥ ላይ የሚጻፉት አባላት ስሞል ሌተርስ ነው መሆን ያለባቸው ኦብጀክቶቹ። ዲ አለ፣ እንደገና ዲ አለ፣ ድጋሚ አንጽፍም፣ ኦልሬዲ ጽፈናል። አይ አለ፣ ኤስ አለ፣ አበባ ኤ አለ ተጽፏል። እሱ ቢ አልተጻፈም። ኤ ተጽፏል፣ ቢ ተጽፏል፣ ኤ ተጽፏል። ስለዚህ አዲስ አበባ በሚለው ቃል ውስጥ ያሉ ሌተሮች እነዚህ ናቸው። ከፈለግን ደግሞ በኦርደር እናስቀምጣለን ከተባለ ኤ አለ፣ ቢ አለ፣ ዲ አለ፣ አይ አለ፣ ኤስ። አዲስ አበባ በሚለው ቃል ውስጥ ያሉ ሌተሮች ሴት ይሄን ይመስላል። እዚህ ጋር ያለው በቨርባል ሜተር ነው የተጻፈው። ሌላው ዘ ሴት ኦፍ ኦል ካንትሪስ ኢን አፍሪካ፣ በአፍሪካ ያሉ ሀገራት ስብስብ። አያችኋ? አሁን ይሄ ምን ያሳያል? ዌል ዲፋይንድ ነው። ለምሳሌ እዚህ ጋር ቁጥሮች ናቸው ያሉ። እዚህ ጋር ፊደላት፣ ሀገር ከሆነ ሀገራትን ነው እንጂ አሁን እዚህ ጋር አንድ ብሎ አዲስ አበባ ቢ 4 ምናምን እያለ እንዲህ ተቀላቅሎ አይጻፍም። ምክንያቱም እነዚህ ሴቶች አሁን አንድንና አዲስ አበባ ምን የሚያገናኝ ነገር አለ? እና ቢን ምን የሚያገናኝ የለም። ስብስብ ሲባል እንደዚህ ዌል ዲፋይንድ የሆኑ ኦብጀክቶች ስብስብ እንጂ ዝም ብለን ያኛውንም ይሄኛውንም አምጥተን የምናስገባበት ስብስብ አይደለም። ዌል ዲፋይንድ ነው። እዛ አባል መሆን የሚችሉት ናቸው የሚቀመጡት። ሌላው ሁለተኛው ሜተድ ሴቶችን ዲስክራይብ የምናደርገው ሮስተር ኦር ኮምፕሊት ሊስቲንግ ሜተድ ይባላል። If the elements of a set can all be listed, we list them all between a pair of braces without repetition, separating by commas and without concern about the order of their appearance. ያው ኮምፕሊትሊ ነው ሊስት የምናደርገው ያሉ ኤሌመንቶችን ሊስት ማድረግ ከቻለን ይሄኛው ሜተድ ማለት ነው። በኮማ ያሉ ኤሌመንቶችን በኮማ እየጻፍን ማስቀመጥ ነው እና ኦርደር ችግር የለውም። እዚህ ጋር አሁን እዚህ ጋር እንደፈለገን አስቀምጠናል። እንዲህም ይሄም ያው ነው። ኦርደር የቱ ይቅደም የቱ ይከተል የሚለው ችግር የለውም። such a method of describing a set is called the roster or complete listing method ይባላል። እንደዚህ አይነት ሜተድ ለምሳሌ the set of vowels in English alphabet በእንግሊዘኛ አልፋቤት ውስጥ ያሉ የቫውሎች ስብስብ v equal to ምን ይሆናል? a አለ e, i, o, u እነዚህ ናቸው። ብሬስ እንከፍታለን፣ ብሬስ እንዘጋለን። በዚህ አይነት መንገድ መጻፍ እንችላለን። the set of positive factors of 24 የ24 ፋክተሮች እነማን ናቸው? 24 ለማን ይካፈላል? እንከፍታለን ብሬስ 1 24 ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ለ6 ይካፈላል፣ ለ8 ይካፈላል፣ ለ12 ይካፈላል፣ ለ24 ለራሱ። ስለዚህ የ24 ፋክተሮችን እንደዚህ መደርደር እንችላለን። ይሄ ሮስተር ሜተድ ወይንም ሊስቲንግ ሜተድ ይባላል። We agree on the convention that the order of writing the elements in the list is immaterial. ያው በኦርደር ችግር የለውም። ያ ማለት አሁን የኛው ሴት ABC ማለት ሴት BCA ከማለት ጋር እኩል ነው፣ ችግር የለውም። እና ሴት CAB ከማለት ጋር ችግር የለውም፣ ያው ነው። ኦርደር ዘሴም ናቸው። ዘሴም ኤሌመንቶች ስላሉ ውስጡ ላይ ኦርደር ምንም የሚያመጣው ችግር የለም። ሌላው እዚህ ጋር ሴት እንደዚህ ያለውን ሴት እንዴ ሊጻፍ ይችላል። የተደጋገመው መደጋገም አያስፈልግም። ኤ ቢ። ስለዚህ ሁለት ኦብጀክቶች ብቻ ያሉበት ሴት ነው ኤ እና ቢ። ቱ ዲስቲንክት ኤሌመንትስ ብቻ ናቸው ያሉት። ሪፒቲሽን አያስፈልግም ሊስት በምናደርግበት ጊዜ። ለምሳሌ ሴት ኤ ያለ ሴት ኤ ኢኳል ቱ እንዲህ ካለ አሁን የኤ ኤሌመንቶችን አውጡ ከተባለን ምን እናደርጋለን? እዚህ ስብስብ ውስጥ ያሉት እነማን ናቸው? እዚህ ኤ አለ፣ ኤ ቢ አለ፣ እዚህ ሲ አለ። ምን ብሬስ ውስጥ ያለ ሲ። ልብ በሉ ሴት ኤ ቢ ሲ ማለትና ሴት ኤ ቢ ሲ ይሄ ሁለቱ ተመሳሳይ አይደለም። ልብ በሉ እዚህ ጋር የዚህ ኤሌመንቶች ውስጥ ላይ ያሉት ኤ ቢ ሲ ናቸው። ኤ አለ፣ ቢ አለ፣ ሲ አለ። እዚህ ጋር ኤ ቢ አለ፣ ብሬስ ውስጥ ያለ ሲ አለ። ስለዚህ አሁን በሌላ ቋንቋ ሲ የዚህ አባል ነው አይደለም፣ የዚህ ሴት አባል አይደለም። ሲ ብራኬት ውስጥ ያለ ወይንም ብሬስ ውስጥ ያለ ሲ ነው አባል። ስለዚህ ይህንን ልዩነት ማወቅ አለብን። እዚህ ውስጥ የሚደረጉ ብሬሶችን በደንብ ማየት አለብን። ለምሳሌ ሴት ቢ እንደዚህ ቢሆን የቢ ኤሌመንት ማን ነው? የቢ ብቸኛው ኤሌመንት ውስጥ ላይ ያለው ኤ የቢ ኤሌመንት ነው አይደለም። እዚህ ውስጥ ያለ የለም። ያለው ማን ነው? ብራኬት ኦፍ ኤ ነው ያለው ወይንም ብሬስ ውስጥ ያለ ኤ ነው ያለው። ይሄ ነው የቢ ኤሌመንት እንጂ ኤ የቢ ኤሌመንት አይደለም። እሺ እዚህ ጋርም ስናይ ምን ያህል ኤሌመንቶች አሉት? ይሄ ሴት ሲ ስንት ኤሌመንቶች አሉት? በኮማ የተለየ ነው ኤሌመንት የሚባለው 1 ኮማ 2 ኮማ
3,4 አራት ኤሌመንቶች ናቸው ያሉት። አራቱን ኤሌመንቶች አውጡ ከተባለ ኤ አለ፣ ቢ አለ ብራኬት ውስጥ ይሄ እንደ አንድ ነው የሚያዘው። ኤ ኮማ ቢ ብራኬት ውስጥ አለ። እንደገና ይሄም እንደ አንድ ነው የሚያዘው ብራኬት ውስጥ ኤ ኮማ ኤ። እነዚህ አራቱ ናቸው የዚህ ሴት አባላት። ስለዚህ ይሄ ነው ሊስቲንግ ሮስተር ሜተድ ወይንም ኮምፕሊት ሊስቲንግ ያሉ ኦብጀክቶችን ሊስት በማድረግ መጻፊያ ነው። ሌላ ፓርሻል ሊስቲንግ ሜተድ አለ። የኮምፕሊት ሊስቲንግ ፓርሻል ሲሆን በከፊል ነው። ኮምፕሊት ሙሉ በሙሉ ሊስት ስናደርግ ነው። in many occasions the number of elements of a set may be too large to list them all። አንዳንድ ጊዜ ኤሌመንቶችን ሴት ውስጥ ያሉ ኤሌመንቶችን ሙሉውን ለመዘርዘር በጣም ብዙ ሊሆኑ ይችላሉ። እዛ ሴት ውስጥ ያለው ስብስብ ውስጥ ያለው አባል በጣም ብዙ ሊሆን ይችላል። and in other occasions there may not be an end to the list። በአንዳንድ ኦኬዥኖች ደግሞ ገደብ የሌለው ሊሆን ይችላል ኤሌመንቶቹ ብዛት። in such cases we look for a common property of the elements and describe the set by partially listing the elements። ስለዚህ በዚህ ኬዝ ምንድነው የምናደርገው? ኮመን የሚያደርገው ኤሌመንቶቹ ኮመን የሚያደርጋቸው ነገሮች ምንድናቸው የሚለውን እናወጣና ጀነራል አድርገን እንጽፋለን በከፊል ኤሌመንቶችን ወስደን። more precisely if the common property is simple that it can easily be identified from a list of the first few elements። ያው ቀለል ያለ ከሆነ አሁን የኤሌመንቶቹ ወይንም የአባላቶቹ ስብስብ ቀለል ያለ ከሆነ የመጀመሪያዎችን ጥቂት ኤሌመንቶች በመግለጽ ማሳየት እንችላለን በብሬሱ ውስጥ እና ዶቶችን በማሳየት እንደዛ ይቀጥላል ማለት እንችላለን። ለምሳሌ the set of all counting numbers የሁሉም መቁጠሪያ ቁጥሮች ወይንም ናቹራል ነምበርስ ሴት ጻፍ ብትባል ምንድነው ናቹራል ነምበር ከአንድ ነው የሚጀምረው። 1 2 እያልክ 3 እያልክ ዝም ብሎ ሊቀጥል ነው፣ መጨረሻ የለውም። መጨረሻ ከሌለው ምን እናደርጋለን? አሁን 1 2 3 እያለ ይቀጥላል። 3 ዶት ታደርግና ብሬሱን ትዘጋለህ። ይሄ ምን ያሳያል? ይሄ 3 ዶት 1 2 3 እያለ ስንት 4 እያለ ይቀጥላል፣ 5 እያለ 3 ዶት የሚያሳየው በዚህ በተመሳሳይ ፓተርን እንደሚቀጥል ነው። በዚህ መግለጽ ይቻላል። the set of non positive integers ፖዚቲቭ ያልሆኑ ኢንቲጀሮች እንዴት እንጽፋቸዋለን? ያው እነሱ ከግራ ነው ዶት 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 እናደርግና -3 -2 -1 ያው ነን ፖዚቲቭ ስለሆኑ እስከ -1 ከሄዱ በቂ ነው። ዜሮንም እዚህ ጋር መጨመር ይቻላል። ነን ፖዚቲቭ የሆኑ ኔጌቲቭ። ስለዚህ ወዴት ነው ወደዚህ ዶት ያደርግነው ወደዚህ ነው የሚቀጥለው። ሌላው the set of multiplies of 5 የአምስት ብዜቶች 0 5 በ5 በ5 10 እያለ በ5 በ5 ጋር ይቀጥላል። ወደዚህስ -5 -10 እያለ ይቀጥላል። ወደዚህም 3 ዶት ወደዚህም 3 ዶት እናደርጋለን። እሺ the set of all integers less than 100 ከመቶ የሚያንሱ ኦድ ኢንቲጀሮች ያው ከመቶ ኢንቲጀር ኔጌቲቭም አለው። ስለዚህ ወደ ግራም አለ ማለት ዶት 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 እናደርጋለን። ኦድ ቁጥሮች ደግሞ -1 እያለ ወደዚህ ይቀጥላል። ለሁለት የማይካፈል ወደዚህ 1 3 5 እያለ ይቀጥላል። ቀጥሎ ግን የት ነው የሚቆመው? መሃሉን ዶት 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 እናደርግና 99 ምክንያቱም መጨረሻ አለው ይሄ። ስለዚህ 99 ላይ እናቆማለን። በዚህ ግን መቆሚያ ስለሌለው ይቀጥላል። በእንደዚህ አይነት መንገድ መጻፍ ይቻላል። ይሄ ፓርሻሊ እንግዲህ ሙሉውን ብንጽፍ ቦታ ስለማይበቃ ፓርሻሊ ነው ሊስት የምናደርገው ያሉትን ሴቶች ወይንም ስብስቦች። አራተኛው ሴት ቢልደር ሜተድ ነው። when all the elements satisfy a common property p we express the situation as an open proposition p of x and describe the set using a method called the set builder method as follows። ስለዚህ ያሉት ኤሌመንቶች ወይንም አባላት የሆነም ባህሪ ወይንም ፒን የሚያሟሉ ከሆነ ያንን p of x ብለን በሴት ቢልደር ሜተድ እንጽፋለን በእንደዚህ አይነት መልክ the set of all x says that p of x። ስለዚህ ያሉት ኤክሶች ይሄንን p of x ያሟላሉ እንደማለት ነው። a equal to set a ያው ስም እንሰጣለን ለሴት ወይንም set a equal to the set of all x says that ይሄ እንደቆመው እንዲሁም እንዲህ ሁለት ዶት says that የሚለውን ምልክት የሚያሳይ ነው። ይሄ ሲነበብ a is equal to the set of all x says that p of x is true። ይሄንን p of x የሚባለውን ፕሮፐርቲ የሚያሟሉ ናቸው ያሉት ኤክሶች ሁሉ። notice that the letter x is only a placeholder and can be replaced throughout by the other letters። አሁን እዚህ ጋር x ስንል ሌተር ብቻ ነው። ይሄን አሁን t
says that p of t ማለት እንችላለን። ስለዚህ x የሚለው ቫሪያብል ዝም ብሎ ቫሪያብልን ነው። ከፈለግን k says that p of k the set of all k says that p of k ብቻ እዛ የሚተካ ፕሌስ ሆልደር ብቻ ነው። the following sets are described using the set builder method እዚህ ጋር ያሉት set builder ሜተድን በመጠቀም የተጻፉ ናቸው። ለምሳሌ the set of all x says that x is a vowel in the English alphabet አያችኋ። ይሄውን ምን የሚለውን ሴት ነው a e i o u የሚለውን ሴት በሴት ቢልደር ሜተድ ጻፍ ከተባል the set x is says that ነው ጽፍ x says that x is a vowel letters ወይንም a vowel in the English alphabet ብለን መጻፍ እንችላለን። ሌላ the set of all t says that t is an even integer t even integerን የሚያሳይ ነው። ይሄ ምን የሚለውን ነው even integer 2 4 ለ2 የሚካፈሉ 6 እያለ ወደዚህ ይቀጥላል። ወደዚህም 0 ኔጌቲቭ 2 እያለ ይቀጥላል በ2 ይሄንን በሴት ቢልደር ሜተድ ጽፎ ነው። እዚህ ጋር the set of all n says that n is a natural number between number and 2n minus 15 is negative n ናቹራል ነምበር ነው። ስለዚህ n ከአንድ ነው የሚጀምረው እና 2n minus 50 ኔጌቲቭ ነው። n ናቹራል ነው ከተባለ ከስንት ነው? ከአንድ ነው የሚጀምረው 2 እያለ ይቀጥላል። የት እናቁ 2n minus 50 ኔጌቲቭ መሆን አለበት። ያ ማለት አንደኛ 2 ጊዜ 1 2 ሲቀነስ 15 ኔጌቲቭ 13 ያሟላል ማለት ነው። ኔጌቲቭ መሆን አለበት። ሁለትን ስንተካ 2 ጊዜ 2 4 ሲቀነስ 15 ኔጌቲቭ 11 ያሟላል። ኔጌቲቭ እስከሆነ ድረስ ያሟላል ይሄ ኮንዲሽን። ስለዚህ 2 3 ያሟላል 4 5 6 7 8ን ብንተካ ምንድነው ፖዚቲቭ ነው የሚሆነው 2 times 8 minus 15 2 ጊዜ 8 16 ሲቀነስ 15 ፖዚቲቭ 1 ከኔጌቲቭ ይወጣል። ስለዚህ 8ን ተጠቅመን እስከ 7 ያለው ነው። ስለዚህ n ናቹራል ነምበር ነው እና 2n minus 15 ኔጌቲቭ መሆን አለበት። ይሄንን ራሱ ሲል ያለውን በሌላ አጻጻፍ ራሱ n says that n is an element of natural number and 2n minus 15 less than 0 ኔጌቲቭ ከተባለ less than 0 ብለን እንደዚህ መጻፍ እንችላለን። በነገራችን ላይ n is natural number n is an element of natural number and 2n minus 15 is negative 2n minus 15 is less than 0 ኔጌቲቭ ብለን መጻፍ እንችላለን። ይሄንንም t is an even integer የሚለውን t says that t is an element of integer z ነው and t is even ብለን እንዲህ መጻፍ ይቻላል። በዚህ አይነት መንገድ መጻፍ ይቻላል። ሌላ እዚህ ጋር ማለት d set d የሚባል y says that y square minus y minus 6 equal to 0 ስለዚህ for all ማለት the set of all y ይሄንን ያሟላል ማለት ነው። እዚህ ጋር እነማን ናቸው የሚለውን በዚህ በሴት ቢልደር ሜተድ የተቀመጠውን ሊስት አድርገን በኮምፕሊት ሊስት አድርገን ወይንም ፓርሻሊ ሊስት አድርገን ማስቀመጥ እንችላለን። ያው እዚህ እያስቀመጥን እንደሆነ እዚህ ጋር ሊስት እያደረግን ያለ ነው። የመጀመሪያው ቫውል ሌተርስ፣ ሁለተኛው ቫውል ሌተርስ ሙሉውን የጻፍ ነው ኮምፕሊት ሊስቲንግ ነው። ኢቨን ኢንቲጀሮችን እንደ የጻፍ ነው ደግሞ ፓርሻል ሊስቲንግ ነው። ይሄኛውም ሲ ላይ ያለውን የሰራ ነው ኮምፕሊት ሊስቲንግ ነው። ዲ ላይ y square minus y minus 6 equal to 0 የሚያደርጉ ቁጥሮች y ጋር ገብተው ስለዚህ እዚህ ጋር ኳድራቲክ ኢኩዌሽን ነው y square minus y minus 6 equal to 0 እና ይሄ በa x square ወይንም y ብናደርገው ay square plus by plus c equal to 0 ፎርም የተጻፈ ኳድራቲክ ኢኩዌሽን ነው። በዚህ ጊዜ ለy የyን ዋጋ ለማግኘት ተደምሮ b ን የሚሰጥ ተባስቶ a times c ን የሚሰጥ a የy ስኬር ኮኤፊሺየንት ነው c እዚህ ያለ b የy ኮኤፊሺየንት ነው ተደምሮ እዚህ ጋር እንደ b ማን አለ የy ኮኤፊሺየንት ኔጌቲቭ 1 አለ ተደምሮ ኔጌቲቭ 1 ተባስቶ የy ስኬር ኮኤፊሺየንት ማን ነው ካልተጻፈ 1 ነው። እዚህ ጋር c ኔጌቲቭ 6 አለ ተባስቶ 1 times ኔጌቲቭ 6 ን የሚሰጡ ሁለት ቁጥሮች ተደምሮ -1 ተባስቶ -6 ን የሚሰጡ ሁለት ቁጥሮች እነማን ናቸው? ኔጌቲቭ 3 እና 2 ናቸው። ደምሩ ኔጌቲቭ 1 አብዙ ኔጌቲቭ 6 ስለዚህ ያንን y ቦታ እንተካለን። ስለዚህ y ስኬር -y -6 equal to 0 የሚለው y ስኬር -y የሚልበት ቦታ -3y plus 2y እናደርገዋለን -6 equal to 0 ስለዚህ እዚህ ጋር አሁን 2 እናደርጋለን y ስኬር -3y ኮማን y አላቸው
y ኢንቱ y ማይነስ 3 እንደማለት ነው። ሲደመር እዚህ የ2y እና የማይነስ 6 ኮማን 2 አለ 2 ሲወጣ y ማይነስ 3 ይሆናል ኢኳል ቱ 0 ይሆናል። እሺ እዚህ ጋር ስናይ y ማይነስ 3 ሁለቱም ላይ ስላለ ኮኤፊሺየንታቸውን ወስደን እንደማምራለን። y አለ እዚህ ፕላስ 2 አለ በዛኛው ሲወጣ y ማይነስ 3 ኮማን ይወጣል ኢኳል ቱ 0። ስለዚህ ይሄን 0 የሚያደርገው ምንድነው? ይሄኛው 0 ከሆነ አሊያም ይሄኛው 0 ከሆነ y ፕላስ 2 ኢኳል ቱ 0 y ማይነስ 3 ኢኳል ቱ 0። y ፕላስ 2 0 የሚያደርገው y ኢኳል ቱ ኔጌቲቭ 2 ነው። y ማይነስ 3 0 የሚያደርገው y ኢኳል ቱ 3 ነው። ስለዚህ እዚህ ጋር ያሉት ቫልዩ ወይንም ይሄ ሴት ማለት ነው ኔጌቲቭ 2 እና 3 ማለት ነው። ኔጌቲቭ 2 3 ሙሉ በሙሉ ኤሌመንቶችን ሊስት ስናደርግ ይሄንን ነው የሚሰጠን። ኢ ላይ ሴት ኢ አለ ኤክስ ኦል ኤክስ ዘ ሴት ኦፍ ኦል ኤክስ ምን ያደርጋል? ኤክስ ኢዝ አን ኢንቲጀር ኤክሱ ኢንቲጀር ነው ኤንድ ኤክስ ማይነስ 1 ሌስ ዛን 0 ነው። ኤክስ ስኩዌር ማይነስ 4 ግሬተር ዛን 0 ኤክስ ኢንቲጀር ሆኖ ኤክስ ማይነስ 1 ሌስ ዛን 0 ነው። ይሄ ማለት ነው ሲሰራ ኤክስ ሌስ ዛን 1 ማለት ነው። ስለዚህ በነምበር ላይን ላይ ስናይ 0 አለ 1 አለ ከዋን ያነሱ ቁጥሮች ወደዚህ ይቀጥላል። ስለዚህ ይሄንን ሊስት ካደረግን ኔጌቲቭ 2 ኔጌቲቭ 1 0 1 ዋንን አያጠቃልልም ሌስ ዛን 1 ስለሆነ ከ0 ወደ ታች ያሉትን ዶት 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 ይቀጥላል። እሺ እዚህ ጋር ደግሞ ኤክስ ስኩዌር ማይነስ 4 ግሬተር ዛን 0 እያለ ነው። ይሄ ደግሞ ማለት ነው ኤክስ ስኩዌር ማይነስ 4 ወደዛ ሲሄድ ግሬተር ዛን 4 እንደማለት ነው። ይሄም ሶልቭ በሚደረግበት ጊዜ ኤክስ ስኩዌር ግሬተር ዛን 4 ማለት ያው የ4 ራዲካል 2 ነው። ስለዚህ ከኔጌቲቭ 2 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኤክስ ሌስ ዛን 2 የኤክስ ዋጋ ከኔጌቲቭ 2 እስከ 2 ነው። ይሄ ማለት በነምበር ላይን 2 አለ እዚህ ጋር ኔጌቲቭ 1 አለ 0 ኔጌቲቭ 1 ኔጌቲቭ 2 ከኔጌቲቭ 2 እስከ 2 ነው። ስለዚህ ሁለቱንም አንድ ላይ እናርግ። ይሄኛው እስከ 2 ነው የሚሄደው ወደዚህ ኔጌቲቭ 1 ከኔጌቲቭ 2 እስከ 2 ከኔጌቲቭ 2 እስከ 2 ይሄኛው ሴትስ ከኔጌቲቭ 1 ወደዛ። ስለዚህ ሁለቱንም አንድ የሚያደርገው የትኛው ነው? ይሄኛው ከኔጌቲቭ 1 ወደዛ ሲል እዚህ ጋር ደግሞ እስከ 2 ተገድቧል። እስከዚህ ድረስ ነው ማለት ነው። ከኔጌቲቭ 2 እስከ ስንት? እስከ 1 ድረስ ኔጌቲቭ 2 ኔጌቲቭ 1 0 1 ሁሉንም ሊስት ስናደርግ ኤሌመንቶቹ እንደዚህ ነው የሚሆኑት። ሁለቱንም የሚያሟሉት በእንደዚህ አይነት መልክ ይጻፋሉ። ሊስት አድርገን በዚህ መጻፍ ችለናል። The set which has no element is called the empty or null set and denoted by ምንም ኤሌመንት የሌለው ሴት ባዶ የሆነ ሴት እንዴት ይጻፋል? ኢምፕቲ ሴት ወይንም ኑል ሴት ይባላል። ባዶ ነው ሴቱ ከፍተን እንዘጋለን ብሬሱን። ለምሳሌ the set of x an element of real number x square plus 1 equal to 0 የሚያደርግ x የምን የሪል ነምበር አባል ነው። x square plus 1ን 0 የሚያደርግ x ቦታ ገብቶ 0 የሚያደርጋል እንዴ? የለም። ስለዚህ ሴቱ ምንድነው? ኤምፕቲ ሴት ነው። a set is finite if it has limited number of elements የተገደበ ኤሌመንቶች ወይንም አባላቶች ቁጥር ካለው ሴቱ ፋናይት ይባላል። ፋናይት ማለት የኢንፋናይት ተቃራኒ። ኢንፊኒት ስንል ኢንፊኒት ወይንም ኢንፋናይት የማያልቅ፣ ይሄ ፋናይት ደግሞ የሚያልቅ። የተገደበ አባል ካለው ፋናይት ነው። ያልተገደበ ከሆነ ኢንፊኒት ይቀጥላል። አንሊሚትድ ነምበር ኦፍ ኤሌመንትስ አሉት። ሪሌሽንሺፕ ቢትዊን ቱ ሴትስ በሁለት ሴቶች መሃል ያለ ግንኙነት the set B is said to be a subset of set A። ለምሳሌ ሴት B የሴት A ሰብሴት ነው ከተባለ አጻጻፉም እንዲህ ነው። ምን ማለት ነው? B ውስጥ ያሉ ኤሌመንቶች ሁሉ ማን ውስጥ አሉ? A ውስጥ አሉ። B ውስጥ ያሉት ሁሉ እዚህ ከፊት ያሉ A ውስጥ ካሉ ሴት B ለA ሰብሴት ነው ይባላል። ስለዚህ እንደዚህ ይገለጻል። ይሄ ማለት ምንድነው? for all x is an element of B implies x is an element of A። B ላይ ያሉት ሁሉም A ላይ ያሉ ሲሆን it follows from the definition that set B is not subset of set A if at least one element of B is not an element of A። እሺ B የA ሰብሴት አይደለም የሚባለው ምን ሲሆን ነው? B ውስጥ ካሉ ኤሌመንቶች A ውስጥ ከሌለ፣ B ውስጥ እያለ ግን A ውስጥ ከሌለ ያ ሰብሴት አይደለም ይባላል። እሺ for any set A ለማንኛውም ሴት A ምን አለ? ኢምፕቲ ሴት የዛ የሴት A ሰብሴት መሆን ይችላል፣ አባል ነው። ሴት A ራሱ ለራሱ ሰብሴት መሆን ይችላል።
መታወቅ ያለበት ነገር። እሺ እዚህ ጋር ለምሳሌ ሴት ኤ ኮማ ቢ ነው። ሴት ቢ ደግሞ ኤቢሲ ነው። ሴት ሲ ኤቢዲ ነው። ሶ በዚህ ጊዜ በምናይበት ጊዜ ኤ ውስጥ ያሉ ቢ ውስጥ አሉ። ኤ ውስጥ ያለው ኤ እና ቢ ቢ ውስጥም አለ። ስለዚህ ምን እንላለን? ኤ የቢ ሰብሴት ነው። ሴት ኤ ኢዝ ሰብሴት ኦፍ ሴት ቢ። ለምን? ኤ ውስጥ ያሉት ኤ እና ቢ ቢ ውስጥ አሉ። ሴት ኤ የሲም ሰብሴት መሆን ይችላል። ሴት ኤ ኢዝ ሰብሴት ኦፍ ሴት ሲ። ለምን? ኤ ውስጥ ያሉ ሲ ውስጥ ያሉ። ግን ቢ የሲ ሰብሴት መሆን ይችላል። ያ ማለት አሁን ቢ ኢዝ ሰብሴት ኦፍ ሲ ካለን ምን ማለት ነው? ቢ ውስጥ ያሉ ሁሉም ሲ ውስጥ አሉ እያለን። ቢ ውስጥ ያሉ ሁሉ ሲ ውስጥ አሉ። ኤ ያለ ቢ ያለ እሺ ሲ ውስጥ፣ ሲ ያለ ሲ ውስጥ የለም። ስለዚህ ቢ ኢዝ ኖት ሰብሴት ኦፍ ሲ ማለት እንችላለን። እሺ ቢ ኤ ሰብሴት ኦፍ ቢ ነው። ቢ ሰብሴት ኦፍ ኤ ነው። እዚህ ስናይ ቢ የኤ ሰብሴት ነው አይደለም። ለምን? ቢ ውስጥ ሲ ያለ ግን ኤ ውስጥ የለም። ቢ ውስጥ ቢ ሰብሴት ኦፍ ኤ ማለት ቢ ውስጥ ያለ ሁሉ ኤ ውስጥ አለ ማለት ነው። እዚህ ጋር ግን ስለሌለ አይ መሆን አይችልም። ሲም ለቢ ሰብሴት መሆን አይችልም። ስለዚህ ቢ ኢዝ ኖት ሰብሴት ኦፍ ኤ፣ ሲ ኢዝ ኖት ሰብሴት ኦፍ ቢ። ለምን? ሲ ውስጥ ያለ ሁሉ ቢ ውስጥ የለም። ወይንም ኤ እና ቢ ያለ ቢ ውስጥ ሲ ውስጥ ያለው ግን ዲ የለም። ስለዚህ ሲ ውስጥ ኖሮ ዲ ውስጥ ከሌለ ሰብሴት አይባልም። አንዱ ውስጥ ኖሮ ያ ማለት ከፊት ያለውን ነው የምናየው። ኤ ሰብሴት ኦፍ ቢ ካለን ኤ ውስጥ ያለ ሁሉ ቢ ውስጥ አለ ማለት ነው። ኤ ኢዝ ሰብሴት ኦፍ ሲ ማለት ኤ ውስጥ ያለ ሁሉ ከፊት በፊተኛው ላይ ያለ ሁሉ በቀጣዩ ላይ አለ እንደማለት ነው ሰብሴት ማለት። እሺ እዚህ ጋር ኤስ አለ፣ ሴት ኤስ አለ። ዘ ሴት ኦፍ ኤክስ ዘ ሴት ኦፍ ኦል ኤክስ አይዛት ኤክስ ኢዝ ኤ መልቲፕል ኦፍ 6 የስድስት ብዜት ነው ኤክስ። ይሄ የሚያሳየው የስድስት ብዜት ነው። ቲ ደግሞ ኢቨን ኢንቲጀሮችን ነው የሚያሳየው። ስለዚህ ኤስ ሰብሴት ኦፍ ቲ መሆን ይችላል። ያው ኤስ የስድስት ብዜቶች ናቸው። ቲ ደግሞ ኢንቲጀር ነው። የስድስት ብዜቶች ሆነው ኢንቲጀሮች የስድስት ብዜት ከሆኑ ሁሉም ምንድን ናቸው? ኢቨን ኢንቲጀሮች ናቸው። የስድስት ብዜት ማለት 6 12 18 6 ጊዜ 4 24 አያችሁ ምንድን ናቸው? ሁሉም ኢቨን ናቸው። ስለዚህ ሁሉም ኢቨን ከሆኑ ይሄ ሴት የኢቨን ኢንቲጀሮች ሰብሴት መሆን ይችላል። ግን ቲ የኤስ ሰብሴት ይሆናል? አይሆንም። ይሄ ከስንት ነው የሚጀምረው? ከ6። ኢቨን ኢንቲጀርስ? ኢቨን ኢንቲጀር ከ2 2 4 6 እያለ ይቀጥላል። ስለዚህ 2 አለ እዚህ ውስጥ የለም። ስለዚህ ቲ የኤስ ሰብሴት ሊሆን አይችልም ነው። ኢፍ ኤ ኢኳል ቱ ሴት ኤ እንደዚህ አለ። እንዲሁም ደግሞ ዘን ኤ ኢ ሰብሴት ኦፍ ኤ። አሁን የኤ ሰብሴቶች እነማን ናቸው? ሴት ኤ እንዲህ ካለ የኤ ሰብሴቶች አንደኛ ኢምፒቲ ሴት ኢምፒቲ ሴት የኤ ሰብሴት ነው። ሌላ እዚህ ጋር ኤ አለ አይደል? ስለዚህ ኤ ሰብሴት ኦፍ ኤ ነው። እንደገና ቢ አለ። ቢ ኖርማል ቢ ሳይሆን ኢን ዘ ብሬስ ኦፍ ቢ። ይሄ የኤ ሰብሴት ነው። ይሄ ራሱ አንድ ላይ የዚህ ሰብሴት ነው። ነገር ግን ቢ የኤ ሰብሴት ነው አይደለም። ያው ሴቱን ስንጽፍ እንደዚህ በብሬስ አድርገን ነው የምንጽፈው ማለት አይደለም። ኢን ዘ ብራኬት ኦፍ ቢ ነው። ብራኬት ኦፍ ቢ ውስጥ ላይ ካለ ኢን ዘ ብራኬት ኦፍ ቢ ነው የኤ ሰብሴት። ኤ ከሆነ ደግሞ ኤ የኤ ሰብሴት አይደለም፣ ግን ብራኬት ኦፍ ኤ። ያው ኤን ስንጽፍ እንደ ሴቱ አጻጻፍ ነው የምንጽፈው። ሶ እንደዚህ እንጽፋለን ሰብሴት ስንጽፍ። ሴት ኤ ኤንድ ቢ አር ሴድ ቱ ቢ ኢኳል ኢፍ ዜ ኮንቴን ኤግዛክትሊ ዘ ሴም ኤሌመንትስ። ኢኳል የሚባሉት ሴቶች ሴት ኤ እና ቢ ኢኳል ነው የሚባለው ሁለቱም ሴቶች ተመሳሳይ ኤሌመንት ውስጣቸው ላይ ከያዙ ነው። ለምሳሌ እዚህ ጋር አንደኛው ሴት 1 2 3 ነው፣ ሁለተኛው ሴት 2 1 3 ነው። ምንድነው? እኩል ናቸው። ለምን? እዚህ ውስጥ ያለው ሁሉም እዚህ ውስጥ አለ፣ መጠናቸውም እኩል ነው። ስለዚህ መጠናቸውም እኩል መሆን አለበት፣ ውስጣቸው ላይ ያለ ኤሌመንትም ተመሳሳይ መሆን አለበት ኢኳል ሴት ለመባል። ስለዚህ ኤ ኢኳል ቱ ቢ ማለት ምንድነው? ፎር ኦል ኤክስ ኢዝ አን ኤሌመንት ኦፍ ቢ እና በሁለቱም በኩል በኢምፕሊኬሽን አለ ኤክስ ኢዝ አን ኤሌመንት ኦፍ ኤ። የኤ ኤሌመንት የሆኑ ሁሉ የቢ ኤሌመንትም ሲሆኑ ነው። ሌላው ሴት ኤ ኤንድ ቢ አር ሴድ ቱ ቢ ኢኩቫለንት የሚባል ሴት ደግሞ አለ። ይሄ ደግሞ በመጠን ነው። ይሄ ምንድነው? 1 to 1 ኮረስፖንዳንስ ሲኖራቸው ኤ ላይ ያሉ የኤሌመንቶች ብዛት ቢ ላይ ካሉ ብዛት ጋር ዘሴም ሲሆን ነው። ይሄ የግድ የእንትን እኩልነት አይደለም። ለምሳሌ አንዱ ሴት 1 2 3 ቢሆን ሌላኛው ኤ ቢ ሲ ቢሆን ኦብጀክቶቹ አይመሳሰሉ፣ ግን ይሄኛው ከዚህኛው ጋር ኢኩቫለንት ነው። ለምን? ብዛቱ
መጠኑን ስናይ 3 ኤሌመንቶች አሉ እዚህም 3 ኤሌመንቶች አሉ። ኢኩቫለንት የሚያስብላቸው ያ ነው እንጂ ውስጥ ያለው የኤሌመንት መመሳሰል አይደለም። ኢኳል ሲሆን ግን ኤሌመንቶቹ መመሳሰል አለባቸው። ለምሳሌ x is a counting number እና x is a positive integer እነዚህ ሁለቱ ሴቶች ተመሳሳይ ናቸው ወይንም ኢኳል ናቸው። x is a counting number 1 2 3 ያለ ነው የሚቀጥለው። ፖዚቲቭ ኢንቲጀርም 1 2 3 ነው። ስለዚህ ሁለቱም ምንድናቸው? እኩል ናቸው። set A is said to be a proper subset of set B if every element of A is also an element of B but B has at least one element that is not in A። አሁን እዚህ ጋር ፕሮፐር ሰብሴት ላይ ስንመጣ A is proper subset of B እንግዲህ ስለ ሰብሴት አውርተናል። A is subset of ሲሆን ከታች ጭረት አለው B ሲሆን ምንድነው? A ውስጥ ያለ ሁሉ ማንስ መኖር አለበት? B ውስጥ መኖር አለበት። አሁን ግን A is proper subset of B በሚባልበት ጊዜ እንደ ሰብሴትም A ውስጥ ያለው ሁሉ B ውስጥ መኖር አለበት። ግን B ውስጥ ተጨማሪ A ውስጥ የሌለ ተጨማሪ አንድ ኤሌመንት ሊኖር ይገባል። ለምሳሌ ሴት A ABC ነው ብንል ሴት B ABC ቢሆን ምንድነው? ፕሮፐር ማለት ሰብሴት መሆን ይችላል። ይሄ ለዚህ ሰብሴት መሆን ይችላል። ይሄ B ABCD ቢሆንም ያው እዚህ ውስጥ ያለው እዚህ ውስጥ እስካለ ድረስ ችግር የለውም። ነገር ግን ወደ ፕሮፐር ሰብሴት ስንመጣ አሁን A ABC ቢሆን ABC ለABC ፕሮፐር ሰብሴት አይሆንም። ለምን? ይሄ ለዚህ ፕሮፐር ሰብሴት ነው ከተባለ እዚህ ውስጥ እዚህኛው ውስጥ የሌለ ቢያንስ አንድ ተጨማሪ አንድ መኖር አለበት። እንዲህ የሆነ ሌላ ዲ ከጨመረን ግን እዚህ ውስጥ ያለው ሁሉ እዚህ ውስጥ ኖሮ እዚህ ጋር ግን ተጨማሪ ሌላ አለ። ስለዚህ በዚህ ጊዜ ምን ይሆናል? ፕሮፐር ሰብሴት ይሆናል። ስለዚህ ተጨማሪ አንድ ኤሌመንት ፊተኛው ላይ የሌለ ሊኖር ይገባል ነው። ስለዚህ A is proper subset of B ሲባል for all x is an element of A እና x is an element of B ሆኖ A ከB ጋር እኩል መሆን የለበትም። እኩል ከሆነ ፕሮፐር ሰብሴት አይሆንም። አሁን እንዳልኳችሁ ABC ለABC ፕሮፐር ሰብሴት መሆን አይችልም እኩል ከሆነ። ለምን? ተጨማሪ መኖር አለበት በቀጣዩ ላይ እና in this case we write A is proper subset of B ብለን መጻፍ እንችላለን። we also say B is a proper superset of A B አሁን A is proper subset of B ማለት B is proper superset of A ብለን Bን ካስቀደምን የA ሱፐርሴት ነው። A ለB ሰብሴት ከሆነ B ለA ሱፐርሴቱ ነው ብለን ማስቀመጥ እንችላለን። let A be a set the power set of A denoted by P of A is the set of whose elements are all subset of A። አሁን ፓወር ሴት በምንልበት ጊዜ ለምሳሌ ኤሌመንቶችን መዘርዘር ነው። የሴትን ኤሌመንቶች ዘርዝረን የዛ አባል እንደሆኑ ማሳየት ነው። ለምሳሌ if set A is finite with n elements አሁን A n ኤሌመንቶች ካሉት የA ሰብሴቶች እነማን ናቸው? to the power of n ምን ያህል ናቸው? to the power of n ናቸው። የA ፕሮፐር ሰብሴቶች ምን ያህል ናቸው? to the power of n -1 ፕሮፐር ሲሆን ቢያንስ በአንድ ይቀንሳል ከኖርማል ሰብሴቱ። ስለዚህ ያ ማለት ነው ለምሳሌ ሴት A B C ቢሆን የA አባላት እነማን ናቸው? የA ሰብሴት የA ሰብሴቶች ኢምፕቲ ሴት ሰብሴት ኦፍ A ነው። አንደኛ A አለ አባላትን እንዳለ ማውጣት ነው። ኢምፕቲ ሴት A ሴት B አለ ሴት C አለ ሴት AB ኤቢን ለብቻ ብንወስድ ሴት ኤሲን ለብቻ ብንወስድ ሴት ቢሲን ለብቻ ብንወስድ በመጨረሻ እሱ ራሱ ኤ የራሱ ሰብሴት ነው ወይንም ኤ ቢ ሲ ስንት ናቸው ማለት? 1 2 3 4 5 6 7 8 ያ ማለት ስንት ኤሌመንቶች ናቸው ያሉት? 3 ኤሌመንቶች። ስለዚህ ምን ያህል ሰብሴቶች ይኖራሉ? to the power of n n 3 ስለሆነ to the power of 3 8 ኤሌመንቶች ይኖራሉ። እሺ ፕሮፐር ሰብሴቶችን አውጡ ከተባለ የኤ ፕሮፐር ሰብሴቶች እነማን ናቸው? ይሄ ሁሉ ይሆናል ግን ራሱ ለራሱ ፕሮፐር ሰብሴት አይሆንም። ኤ ለኤ ፕሮፐር ሰብሴት አይሆንም። ያ ማለት ኤቢሲ ለኤቢሲ ፕሮፐር ሰብሴት አይሆንም። ለምን? ተጨማሪ መኖር አለበት። ስለዚህ ስንት ይሆናሉ ማለት ነው? 7 ይሆናሉ። ያ ማለት to the power of 3 -1 8 -1 7 አባላት 7 ይሆናሉ።